እንኳን ወደ ቻናላችን በሰላም መጣችሁ። ይህ በአይነቱ ለየት ያሉ ጥያቄዎችና መልሶችን የምታገኙበት ቻናል ነው። እንግዲህ መልሶችን ኮሜንት ስር ጻፉልኝ። ላይክ ኤንድ ሰብስክራይብ እንዳይረሳ። ወደ ጥያቄ። የመጀመሪያው ጥያቄ፣ 3 ተጓዦች በኤርፖርት ቦርሳ መቀበያ ቦታ ይገኛሉ። ነገር ግን አንደኛው የተሳሳተ ሻንጣ ወስዷል። የትኛውን የተሳሳተ ሻንጣ የያዘው? መልሱ የተሳሳተ ሻንጣ የያዘው ሰው ተጓዥ ቁጥር 2 ነው። የሻንጣቸውን እጀታ ላይ ታስሮ የሚገኘው ትንሽ የሮዝ ቀለም ሪቫን ከለበሱት የገለልተኛ ቀለም አልባሳትና እጃቸው ላይ ከያዙት ሻንጣ ጋር ሙሉ በሙሉ የሚጋጭ ነው። 3 ተማሪዎች በጠረጴዛቸው ላይ እያጠኑ ነበረ። ነገር ግን አንደኛው የሚያነባስ መስሎ እያታለለ ነው። ማን ነው? መልሱም ተማሪ ቁጥር 3 ነው። መጽሐፉን የያዘው ሙሉ ለሙሉ ዘግዝቆ የጽሑፉና የስዕሎች አቅጣጫ ወደታች ሆኖ ነው። በትኩረት እንደሚያነብ አስመስሎ እያታለለ ያለው ተማሪ 3 ነው። 4 ሴቶች አሉ። 4ቱ ሴቶችም የቤት ድግስ ውስጥ ይገኛሉ። የትኛዋ ነች ትክክለኛ እርጉዝ? መልሱም ትክክለኛዋ እርጉዝ ቁጥር 4 ነች። የአልኮል መጠጥ ወይም አላስፈላጊ ምግቦችን ከመውሰድ ይልቅ በአንድ ብርጭቆ ውሃና የተከተፈ ፍራፍሬዎችን መርጣለች። ሌሎቹ አልኮልን እየጠጡ ያሉት። 3 ሰዎች አሉ። 3ቱም ሰዎች ጨለማ ውስጥ ይገኛሉ። ነገር ግን አንደኛው በጨለማ እርግማን ስር ነው። የትኛው ሰውዬ ነው የተረገመው? የተረገመው ሰውዬ ቁጥር 3 ነው። ምክንያቱም ትክክለኛ አይኖቹ እውነተኛ አይን ይመስላሉ። ነገር ግን ካጠገቡ ባሉት መስታወቶች ሲታዩ አይኖቹ እንደ ነጭ ብርሃን ያበራሉ። አንድ ሰው ከ3 ሴቶች ጋር እራት እየበላ ነው። ነገር ግን እውነተኛ ሚስቱ አንደኛዋ ብቻ ናት። እውነተኛ ሚስቱ ማን ናት? መልሱም እውነተኛ ሚስቱ ቁጥር 3 ነች። ምክንያቱም የለበሰችው የአንገት ሐብል የመስቀያ ቅርጹ የብረት አጨራረሱ ሰውየው ከለበሰው ለየት ያለ የአንገት ሐብል ጋር ሙሉ ለሙሉ የሚጣጣም በመሆኑ። 3 ዋናተኞች በሰፊው ውቅያኖስ ውስጥ እየተንሳፈፉ ነው። ነገር ግን አንደኛው በአቅራቢያው ያለ ሻርክ አለ። የትኛው ነው ከ3ቱ ለሻርኩ አደገኛ የሆነው? አደጋ ላይ ያለው ዋናተኛ ቁጥር 3 ነው። ምክንያቱም እጁ ላይ ትንሽ የደማ ነገር ስላለ ውሃው ላይ በፈሰሰ ቁጥር ሻርኩ ያሸተተ ወደሱ የመምጣት አቅሙ ከፍተኛ ስለሆነ። 3 ሰዎች ጥላ ባለው በረንዳ ላይ ወንበር ላይ ተኝተው አይኖቻቸውን ጨፍነዋል። ነገር ግን አንደኛው በእርግጥ ህይወቱ አልፏል። የሞተው ሰው የትኛው ነው? የሞተው ሰውዬ ቁጥር 3 ነው። ትናንሽ ዝንቦች በፊቱና በወንበሩ ዙሪያ በጥቅል እየበረሩ ይገኛሉ። እሱም ምንም አይነት እንቅስቃሴ አያደርግም። ስለዚህም ይሄ አንደኛው ምልክት ነው። ኮሜንት ላይ አርጉ። ቅድሚያ ለመለሱ 5 ሰዎች የ500 ብር ካርድ ሽልማት አላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ።